Welcome to the Turning Point Ethiopia. እንኳን ወደ Turning Point ኢትዮጵያ በዳህና መጣችሁ አህመድ። ዛሬ ኦገስት 2026 ዛሬ መጣነው አንድ መልእክት አለኝ ለኢትዮጵያ መንግስት መላው ለዲያስፖራ አባላት ለሀገር መከላከያ ሰራዊት በሙሉ እና ለሀገር ወዳድ ኢትዮጵያውያን ዲፕሎማሲያዊ እና ዲሞክራሲ ለደሃ ህዝብ እና ለደሃ ሀገር አያስፈልግም። ይሄን ምለው አንድ ከተረዳሁት አላማ ነው because እኛ ወደ ኢትዮጵያ በዲሞክራሲያዊ ምክንያት እና በዲሞክራሲ ስም ቲፒኤልኤፍ ወደ ስልጣን ከማምጣቱ በፊት ኢትዮጵያ ሶሻሊስት ኢትዮጵያ ነበረች። የሶሻሊስት አገዛዝ ኢትዮጵያ ነበር። እዛኔ ግን ዳር ድንበራችን የተከበረ ባህራችን የተከበረ ባህራችን የተከበረ በሆርን ኦፍ አፍሪካ ሞስት ኢንፍሉዌንሻል ካንትሪ ነበር። ማንም የኢትዮጵያ ስም ሲባል የዚያድ ባሬ ሰይጣን እንቀጣቀጥ ነበር። የቀይ ባር ላይ እኮ አሳው ራሱ የቀይ ባር አሳ ራሱ ወደ ውስጥ ነው እሱ የሚያረጋው። ስለዚህ በዛን ጊዜ የኢትዮጵያ ስም ሲነሳ የኢትዮጵያ ኔቪ ሲነሳ አሁን ግን ያንን ያደረገው በዲሞክራሲ ስም የመጣው ቲፒኤልኤፍ ነው። ስለዚህ ኢትዮጵያ ደሃ ህዝብ ደሃ ሀገር ዲሞክራሲ አያስፈልግም። I'm telling you እኛ ሶሻሊስት ኢትዮጵያ ታላቋ ኢትዮጵያ ያስፈልገናል። ስለዚህ ከዲሞክራሲያዊ ከዲፕሎማሲ ጣጣ ወጣን ሶሻሊስት ኢትዮጵያን እንገነባ። just why I call it turning point ኢትዮጵያ። እኛ ለዛ ነው turning point ኢትዮጵያ ነው። turning point ኢትዮጵያ ዲፕሎማሲ ከወጣ ወዲህ ኢትዮጵያ ተጎደች፣ ባህር አልባ ሆነች፣ ላንድ ሎክድ ሆነች በዲሞክራሲ የመጣ ቲፒኤልኤፍ እና አሁን እነሱ ከሻቢያ ጋር እና የኢትዮጵያን ኢኮኖሚ እና የኢትዮጵያን እድገት ለማክተት ከሚፈልገው አካል ሱዳን እና ከግብጽ ጋር ሆኖ በኢትዮጵያ ሶቨሬኒቲ ላይ ጦርነት እየከፈቱ ነው። ያንንም የአክሰስ ቱ ዘ ሲ ለማስቆም ይሄ ነገር መቆም የለበትም። በዋን ዌይ ኦር አናዘር ኢትዮጵያ ወደ ቀደመ ታላቅነቷ መመለስ አለብን። ዋን ዌይ ኦር አናዘር ኢትዮጵያን ወደ ባህር በር በማንኛውም መንገድ መመለስ አለብን። የኢትዮጵያ መከላከያ ሰራዊት እርምጃ መውሰድ አለበት። የኢትዮጵያ መንግስትም በቲቪ ዝም ብሎ መግለጫ ከማውጣት ለመከላከያ ሰራዊት ግሪን ላይት ይስጣ። አሁን የኤርትራ ወንድምስ የሚባል ነገር አይሰራም። የኢትዮጵያ ላንድ ሎክድ ሆና ህዋትና ሻቢያ ኢትዮጵያን በየቀኑ ያጎሳቀሉ የኢትዮጵያን ህዝብ የትግራን ህዝብ በየቀኑ እየጨፈጨፉ የኢትዮጵያን ኢኮኖሚ የኢትዮጵያን ሶቨሬኒቲ ያደረጉ የኤርትራ ወንድም ህዝብ ነገር የለም። አሁን እኮ ሱ 27 እና ሱ 35 ይዘ አስመራ ላይ ቢራ አስመራ ላይ ሁለት ጊዜ ከበረርክ እሲያስ ሱሪ ላይ ይሆናል። I'm telling you እሲያስ በሁለተኛ ቀን ግብጽ ነው ጥገኝነት የሚጠይቀው።